አንድ ቀን አንድ ወጣት ሰው በጣም እድል እንዳልተሰጠው ያስብ ነበር። ሁሉ ነገር ፈጣን እንዲሆንለት ይፈልግ ነበር። ነገር ግን ህይወቱ ሁልጊዜ እየተቋረጠ ነበር። ታሪኩ ይህ ወጣት አንድ ቀን ወደ አስተማሪ ሄደ እና አለ፣ አስተማሪ፣ ሁሉን ነገር ፈጣን እንዲሆንልኝ እፈልጋለሁ። ስኬት፣ ገንዘብ፣ ደስታ፣ ግን አልተሳካልኝም። አስተማሪው ፈገግ አለ እና ወደ አትክልት አመራው። በዚያ ላይ ሁለት ተክሎች ነበሩ። አንዱ ፈጣን የሚያድግ ነበር፣ ሌላው ግን ቀስ ቀስ እያለ የሚያድግ ነበር። አስተማሪው ጠየቀው፣ ከነዚህ ከሁለቱ የትኛው ይጠነክራል ብለህ ታስባለህ ብሎ። ወጣቱ መልሶ ፈጣኑ ነው እንጂ። አስተማሪው ግን አለ፣ አይ ቀስ ቀስ እያለ የሚያድገው ነው እንጂ የሚጠነክረና የማይወድቀው ብሎ መለሰለት። ከዚህ ታሪክ ምን እንማራለን? የመጀመሪያው ፈጣን ውጤት ጠንካራ መሰረት ይገነባል። ሶስተኛ ደግሞ ትልቅ ነገር ሁሉ ጊዜ ይፈልጋል። ለምን መታገስ አስፈላጊ ነው? አሁንም የመጀመሪያው አእምሮን ያሰፋል፣ ውሳኔን ያሻሽላል። እናድርግ። የመጀመሪያው ማሰብ ነው። ከመናገር በፊት ማሰብ፣ ፈጣን ምላሽ አለመስጠት፣ ትንሽ ጊዜ መውሰድ። ሁለተኛው ጊዜን ተቀበል። ነገሮች ሁሉ በአንድ ቀን አይመጡም። ሶስተኛው ራስህን አስተዳድር። አራተኛው ታላቅ ግብ አስብ። ዛሬ ካልተሳካ ነገ ይሆናል። አምስተኛው ስህተትን መቀበል። መሳሳት እኩል ይሆናል መማር ነው። ታጋሽ መሆን ድንገት አይመጣም። እንደ ዛፍ ነው ቀስ ቀስ እያለ የሚያድገው። ነገር ግን ከእድገቱ በኋላ አይቀንስም። አንተ ደግሞ ዛሬ ታጋሽ መሆን ጀምር። ህይወትህን እንዴት እንደሚለወጥ ታያለህ። ቪዲዮውን ከወደድከው ላይክ አድርግ።